ሰላም ጤና ይስጥልን። እንደምሰነበታችሁ ውድ አአ ሚዲያ ዩቱብ ቻናል ተከታዮች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ጥምቀት እንዴት አሳለፋችሁት? በዓላችሁ እርግጠኛ ነኝ በቃ በጣም በደስታ እንዳሳለፋችሁ እርግጠኛ ነኝ። እኔ አዲስ አበባ ላይ ነው ያሳለፍኩት። በሚገርም ሁኔታ በቃ ግርም ድንቅ እስከሚል ድረስ በተለይ ደግሞ የህግ አካላት ደግሞ በስነ ስርዓት ታቦቱን እንደዚህ ተንከባክበው እንደዚህ አሸበረቀ ደመቀ አጌጠ በወርቅ አበባ አሸበረቀ ደመቀ አጌጠ በወርቅ አበባ አሸበረቀ ቀውጢ ማለት ነው። ቀውጢ እና በሚያምር መንገድ ነው እኛ ጥምቀት ያሳለፍነው። እናንተም በምርጥ ሁኔታ እንዳሳለፋችሁ እምነታችን ነው። አንድ ነገር ነገራችሁ፣ እስኪ ላይክ አድርጉ። በእውነት እስኪ ላይክ አድርጉ። በጣም ወዳችኋለሁ ውድ የሀገሬ ልጆች፣ የኢትዮጵያ ልጆች። እና እንደዛ ነው። ተንከባከቡ እንደዚህ እግዚአብሔርን ነው። በስመ አብ። አንዳንድ ሰዎች ግን ችግር አለባችሁ ልበል። ለምሳሌ አሁን ዱላ ይዞ የሚጨፍሩ አሉ። እነሱ ዱላችሁን አስቀምጡ። ለምን እንደዚህ ሲል አንዱን አናቱ እንዳይለው ነው። ለክፋት አይደለም። በሰዓታችሁ ታወቱ፣ በሰዓቱ ይግባ ሲሉ መጡ ጀመራችሁ ብሎ የሚያዩል። እኔም እንደዛ ነበርኩ በነገራችን ላይ በክፉ አይን ከሚመለከቱ አንዱን የነበርኩ። ግን በቃ በደንብ መረመርኩትና ለካን ትክክል ነው ብዬ ራሴ አምኛለሁ። የህግ አካላት በሙሉ ይኸው አመሰግናለሁ ያልኳቸው። ቻው። ምንድነው በክፉ አይን የምታየኝ? አንቺስ ምንድነው በክፉ አይን የምታየው? ላይክ አታረጊም? በነገራችን ላይ ጓዘጭ ማለች በዚች እኔ ብቻ አይደለሁም፣ እቺም እያወራች ነው አብራ። መልካም በዓል ይሁንላችሁ።